ለጥፍር የሚወጣው ወጪ እንዴት ይደንቃል! ለሚቀጠል ጸጉር የሚወጣው ወጪ ኢንቨስት የሚደረገው ፋብሪካ ይመስላል አንዳንዶች ጋር። ምን ነው ግፍ አልሆነም? ራሳቸውን ማኖር ያልቻሉ ብዙዎች ባሉበት ክርስቲያኖች እንዲህ ሊያደርጉ ይገባል? አንዳንዶች አንገስጽም። እንዲህ አይነት ደግሞ ወላጆች አሉ እጃቸውን ሻካራ አድርገው እየተንቀጠቀጡ እየሰሩ ልጆቻቸውን የሚያጠሉ ታድለው። Impressions matter. መሰገኗሉ። አቤት ታድለው፣ አቤት ታድለው። መሸከም ማለት ይሄ ነው። ንስሐ አባቶች ልጆችን መሸከም፣ የልጆቻቸውን ረሃብ የሚያውቁ ንስሐ አባቶች የልጆቻቸውን ረሃብ መሸከም አለባቸው። የአንደኛው ልጃቸውን ጥጋብ ያውቃሉ፣ የአንደኛው ልጃቸውን ረሃብ ያውቃሉ። እንዳይጠግብ በልኩ እንዳይራብ ደግሞ በመጠኑ አከፋፋይ ሊሆኑ የሚገባቸው ንስሐ አባቶች እዚህ ላይ ሊሰሩ ይገባል። በባጋቸው ዳቦ ይዘው የሚዞሩ ካህናት እንዳሉ እንሰማለን። ለተራቡ ልጆቻቸው የሚያበሉ ወንጌል ማለት ይሄ ነው። ሌላ ወንጌል ምንድነው? አሁን ይሄንን ያወራነውን ሁሉ አንድ ሰው ካልኖረበት ምን ትርፋለህ? የጆሮ ቀለብ ሳይሆን የህይወት ቀለብ እንዲሆን እኮ ነው ወንጌል የሚዘረጋው። ተግባር ክርስቶስ የሚገኘው አባ ቢሾይ ተሸከመውና ወጣ። ከዛስ ክርስቶስ ቢጠበቅ የለም። እየሰማችሁ ነው? ቢጠበቅ የለም። ሊታይ የተናፈቀው ቀረ፣ ዘገየ። አባ ቢሾይ ምን ነው የነገርከን እውነት አይደለም? ኧረ ጌታዬ ቃል ገብቶልኛል። በህይወቴ ሁሉ አንድ ቀን እንኳን ሊቀር ዘግይቶብኝም አያውቅም። በትክክል ያናገረኝ እገለጥልሃለሁ ነው ያለኛል። ትንሽ ጠበቁት፣ አሁንም አልመጣም። ምዕመናን ተቁነጠነጡ፣ ትዕግስት አጡ። ከዚያስ ድምጽ ሰማ። አባ ቢሾይ ምን የሚል ልጄ ቢሾይ አቤት ተገልጬልሃለሁ እኮ። እንዴት አለ ተሸክመኝ አይደል ያለው? ምን ተሸክመኛል? እናንተ ነው የተሸከምኩት። ታዲያ ምንድነው? ለካ ተሸክሞት ወጥቷል። እየሰማችሁኝ ነው? የክርስቶስ አድራሻ ጉንድሾች፣ የክርስቶስ አድራሻ የተራቡ፣ የክርስቶስ አድራሻ የተጠሙ፣ የክርስቶስ አድራሻ በር የሌላቸው መጠለያ ያጡ እናንተ ኦርቶዶክሳውያን ክርስቶስን ማግኘት ከፈለጋችሁ በድሃ ወይም በእንግዳ ሰው ታገኙታላችሁ። ልድገመው፣ የክርስቶስን አድራሻ ልንገራችሁ። በድሆች ወይም በእንግዳ ሰዎች ውስጥ ክርስቶስን ታገኙታላችሁ። ይህ ሰውዬ ምንድነው የሚያወራው ልትሉኝ ትችላላችሁ። አንዳንዴ እንደው ተሳስተው ይሄንን ቃል የሚሰሙ ደስ በማያሰኝ ህይወት ውስጥ የሚኖሩ ሰዎች እስኪ ይስሙት። እኔ በቅርቡ የሰማሁት ልቤን የነካኝን ታሪክ ልንገራችሁ። ማውቃት ልጅ ናት እና በብዙ ተጋድሎ ነው የኖረችው። ከመናፍስት ጋር ትታገል ነበር። እንዲጠቅም ብዬ ነው እንጂ ወሬ ማውራት ፈልጌ አይደለም። ግን አንዳንዴ ጭካኔያችን ከፍ ይላል። በብዙ ተጋድሎ ነው የኖረችው። የጻድቁ አባታችን የአቡነ ተክለ ሃይማኖትን በዓል ለማክበር ደብረ ሊባኖስ ትሄዳለች። ከብዙ ተጋድሎና መከራ የተነሳ የስኳር በሽተኛ ሆናለች። ኢንሱሊኑን ይዟ ነው በቦርሳዋ የሄደችው። ብቻዋን ታግላ ስለምትኖር አባ ከና ሚላት ስለሌለ ትርፍ ብር የላት። በዓል ያከበረች እያለ ቦርሳዋን ትሰረቃለች። እንግዲህ የሚሰርቀው ትርፍ ያለው ሰው ነው። እሷ የመጨረሻ ትርፏ ኢንሱሊኗ ብቻ ነው። ትራንስፖርት የላት። ገንዘቧን በቦርሳዋ ትንሽ ናት፣ ትወስዳበታለች። የምትወጋው ኢንሱሊን ለዛይ ሰዓት ማግኘት አለባት። እቺ የት ትሄድ ደግሞ? የቆመች ልጅ ስለሆነች እንዴት አድርጋ ብትለምን ማን ሊያምናት ይችላል? እንደኔና እንደናንተ ናት ልጅቷ ስትታይ። ብዙ ልብስ የሸፈናቸው ምስኪኖች እንኳን ምናልባት እዚህ ውስጥ ይሄን ስናገር በእርግጠኝነት እየተራቡ የሚሰሙኝ ሊኖሩ እንደሚችሉ ገምታለሁ። እግዚአብሔር ያስባቸው። ከዛስ እቺ ልጅ አመሻሽ ላይ አልቻለች። ምን ሆነች? መወጋት እያለባት ስላልተወጋች ሞተች። እዚያው ተቀበረች።
ምን አይነት እነሱ ስኳር ለመብላት ሲሉ የስኳር መድኃኒት ያለውን ኢንሱሊን የሚሰርቁ ሌቦች ጋር አብረን እንኖራለን። ለቅምጥልነታቸው ሲሉ ልጆቻቸውን የሚያሳቅቁ በጣም ብዙ ቅምጥል ወላጆች አሉ። ማታቸውን ውስኪያቸው ላይ ያመሹ ልጆቻቸው ላይ ማታ ገብተው የሚደፉ በጣም ቅምጥሎች አሉ። ልጆች ተበተኑ አልተበተኑ ምንም አይመስላቸው አፈር አይንካኝ የሚሉ እቺ ዶሮ አየችኝ የሚሉ ቅምጥሎች አሉ። እንኳን ሌላውን አፍንጫቸው ስር ያለው ልጃቸውን እንኳን የማያዩ። ግን አንተ ምን እያልክ ነው? እኛ ራሳችን ድሆች አይደለን ልትሉን ትችላላችሁ። እውነት ነው። ምንም ላይኖረን ይችላል። ከየት አምጥተን ነው እንድናካፍል የምታወራው ልትሉኝ ትችላላችሁ። ምንም ላይኖረን ይችላል። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ቢያንስ 2 ዲናር አለህ ይላል። ታስታውሳላችሁ? እቺ ሴት 2 ዲናር ብቻ አላት። እሷን በምኩራብ ሙዳየ ምጽዋት ውስጥ ስትጥል አያት። በጣም ብዙዎች አሉ እኮ። የክርስቶስ ዓይንም ልብ የሚያርፈው ግን ከጉድለቷ የሰጠችውን ሴት ነው።